እነሆ የሚገድል የሚያድንም የሚገርፍ ይቅርም የሚል ጌታ እግዚአብሔር እንዲህ ይላል፣ ትእዛዜን ጠብቁ። በዚያን ጊዜ ብዙ ሐሰተኞች ክርስቶሶችና ሐሰተኞች ነቢያቶች ይነሳሉና ማንም እነሆ ክርስቶስ በዚህ አለ ወይም ከዚያ ነው ቢሏችሁ አትመኑ። ብዙ ድንቅና ታላላቅም ምልክት በማሳየት የተመረጡትን ለማሳት ይሞክራሉ። እንግዲህ እነሆ አስቀድሜ ነገርኳችሁ። ክርስቶስ በበረሃ ነው ወይም በእልፍኝ አለ ቢሏችሁ አትቀበሏቸው። የሰው ልጅ አመጣጥ መብረቅ ከምስራቅ ወጥቶ እስከ ምዕራብ እንደሚታይ ነውና ምሳሌውን ከበለሲቱ ተማሩ። ጫፏ ሲያቆጠቆጥ ቅጠሏም ሲለመልም በዚያን ጊዜ ጊዜው እንደ ቀረበ ትረዳላችሁ። እንዲሁም ደግሞ እናንተ ይህን ሁሉ ስታዩ በደጅ እንደደረሰ እወቁ። እውነት እላችኋለሁ ሰማይና ምድር ያልፋሉ፣ ቃሌ ግን አያልፍም ይላል የሰራዊት ጌታ እግዚአብሔር። የጌታችን የመድኃኒታችን የኢየሱስ ክርስቶስ ወንጌል ቅዱስ ማቴዎስ እንደጻፈው ምዕራፍ 24 ከቁጥር 19 እስከ 27። እነሆ ታላቁ የእግዚአብሔር ቀን ቀርቧል፣ ለቀኑ አልቅሱ። ጥሩ ነገር ማድመጥ አእምሮን ያጎለምሳል። ለምሳሌ ከራዲዮን ቲዩብ፣ ይህ ከራዲዮን ነው።